አንተ አስተማሪ አይደለም ልጅን እንደ ጀዝባ ተለዋል ነገር ግን የልጅን ጀዝባነት ላረጋግጥልዎት ይችላል እስኪ አረጋግጥልኝ እኔው እስኪ ወላጅ ልትስተወስድ ነው ተማሪ አብስራ አሁንም ምልህም በደንብ አዳምጠኝ እሺ አንተና አባትህ 2 ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ ግን ሳገዙ ተመለሳችሁ ለምን ይመስላል በጣም ቀላል ጥያቄ ነው አባቢ ብር ስለሌለው አንተ ጀዝባ ጾም እንደሆነ ትዝ ይችላል ተታለው ተመለሰን አትልም አሬ ነገር በዘር ነው ሁለታችሁም ተሳስታችኋል ልክ አይደላችሁም መልሱ ሆስፒታል ጥሬ ስጋ አይሸጥም ነው ትሽ ለትንሽ አትረና ሰማለህ ይሄን ቢሆን ግን የልጅን ጀዝባነት አያረጋግጥ ችግር የለውም እንደገና ላረጋግጥልዎት ይችላል ተማሪ አብስራ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀነኒሳ በቀለ አለ ብለን ሂድና ጥራልኝ አሁኑኑ ነው ይዤ የምመጣው ቲቸር 2 ደቂቃ እስቲ ወየኔ ልጅ ታዛዥ እኮ ነው እንዴት አድርጌ ነው ግን ያሳደግኩት አዎ እንዴ ያው ጭራሽ ቀነኒሳ ሊፈልግ ሄደ እኮ በዚያ አያያዙማ በበቂላንም ብለው ይዞት ምን ሆኖ ነው ግን በእናትህ ቆየ እኮ እዚህ ክላስ አይደል እንዴ ላክ እንዴ ምን ሊሆኑ ነው ተቀመጡ እንጂ ያው ቀነኒሳን ታውቀው የለ እንዴ አልያዘው ነው ሄጄ ላገባኝ አረ ሂዱ በቃ ያግዙት ችግር የለውም አሁን ነው ይዘነው የምንመጣው ሂዱ ይሄማ ከዛ ነው እውነት ነው